ጫት በሳይንሳዊ መጠሪያ ስሙ ካታዶሊስ ፎርሰክ በመባል ይታወቃል። የሳይንሳዊ ስያሜውን ያገኘው እንደ አውሮፓውያን አቆጣጠር በ1775 ፐኸር ፎርስካል የተባለ ፊንላንዳዊ የሥነ ተክል ባለሙያ የመን ውስጥ ለመጀመሪያ ጊዜ በሳይንሳዊ መንገድ ካገኘው በኋላ ነው። ከፍተኛ የጫት ተጠቃሚ በሚኖርባቸው የመን፣ ሶማሊያ በመሳሰሉ ሀገራት ጫትን ለመነቃቃት፣ ለማህበራዊ ግንኙነት እንደዚሁም የሰከነ መንፈስን ለማምጣት እንደሚጠቀሙበት ታምኖ በሰፊው ይዘወተራል። እንደ ኢትዮጵያና ኬንያ፣ የመን ባሉት ሀገራት የሚገኙ ጫት አምራችና ነጋዴዎች ጫት የሚያስገኘው ኢኮኖሚያዊ ፋይዳ ከፍ ያለ መሆኑን ይጠቅሳሉ። ከዚህ በተቃራኒ ደግሞ ጫት ከፍተኛ የጤና፣ የማህበራዊ፣ ኢኮኖሚያዊ ጠንቆችን የሚያስከትልና ለቤተሰብ መበተን መንስኤ ነው ብለው የሚያምኑ ጥቂት የማይባሉ የህብረተሰብ ክፍሎችና ተመራማሪዎችም አሉ። ምንም እንኳን ጫት ከአእምሮ ህመም ጋር እንደሚያያዝ የሕክምና ባለሙያዎች ቢገልጹም እስካሁን ግን በዓለም አቀፍ የጤና ድርጅት ከባድ ሱስ አስያዥ እጾች ጎራ አልተመደበም። ጫት በአውሮፓ 15 ሀገራት በሕግ የተከለከለ ነው። በጫት ላይ እገዳ ከመጣሉ በፊት በርካታ የአውሮፓ ሀገራት የየራሳቸውን ሰፊ ጥናት ሲያደርጉ ቆይተው በመጨረሻ ምርቱ በጥርስ ላይ ከፍተኛ ጉዳት ያደርሳል፣ በሂደት ለአእምሮ ህመምተኝነት ያጋልጣል፣ እንዲሁም ለማህበረሰብ ቀውስ ይዳርጋል በማለት የመጀመሪያ እርምጃውን የሰሜን አውሮፓ ሀገራት ወስዷል። ጫት በአደገኛ ዕፅነት እንዲመደብ ብሪታንያና አሜሪካም ከፍተኛ ተጽዕኖ በማድረግ ላይ ይገኛሉ። በእንግሊዝም አንዳንድ የጫት ተጠቃሚዎች ጫት እንዳይታገድ ከፍተኛ ተጽዕኖ ለማሳደር ቢሞክሩም እንደ አውሮፓውያኑ አቆጣጠር ከሰኔ 2014 ጀምሮ በአገሪቱ ጫት እንደታገደ ቢቢሲ በዘገባው አመልክቷል። በሀገራችንም አንዳንድ መረጃዎች እንደሚጠቁሙት ጫት በኢትዮጵያ ቢያንስ ከ14ኛው ክፍለ ዘመን ጀምሮ ይታወቃል። ከጥቂት አስርተ ዓመታት በፊት የነበረው የጫት አጠቃቀምና ተጠቃሚዎችን ስንመለከት ጫት ሃይማኖታዊ ተግባራትን ለማከናወንና ሌሎች ማህበራዊ ግንኙነቶችን ለማጠናከር በሚል ሰበብ ነበር የሚዘወተረው። እናም አጠቃቀሙ በሐረርና በአንዳንድ የአገሪቱ ጥቂት ክፍሎች በዕድሜ በገፉ አዛውንቶችና በተለምዶ የእስልምና እምነት መሪዎች መካከል የተገደበ ነበር። አሊ ይባላለሁ። ለ40 ዓመታት ያህል ጫት ቅሜያለሁ። ሥራ ለመስራትና ለመነቃቃት ስፈልግ ጫትን እጠቀማለሁ። ግንበኛና ቀለም ቀቢ ነኝ። ስለዚህ ጫቱን ስቅም ጉልበት አገኛለሁ። ጫት ሁሌም ነው ምቅመው። በዚህ ሳቢያ በጤናዬ ላይ ችግር ደርሶብኝ አያውቅም። እንዳውም ጫቱን በያዝኩ ቁጥር ከበሽታ እፈወሳለሁ። በአሁኑ ወቅት ግን ጫት ጾታ፣ ዕድሜ፣ ማህበራዊ፣ ኢኮኖሚያዊ፣ የሥራ ዘርፍና የትምህርት ደረጃ ሳይገድበው በሁሉም የህብረተሰብ ክፍል የሚቃም በመላው አገሪቱ በፈጣን ሁኔታ በመስፋፋት ላይ የሚገኝ አወዛጋቢ ቅጠል ሆኗል። ቅርብ ጊዜ ወዲህ አወዛጋቢ ቅጠል እየተባለ በስፋት ይታወቃል። ውዝግቡ እንግዲህ የመጣው በሚሰጠው ጥቅምና በሚያደርሰው ጉዳቶች መካከል ያለውን እንድምታ በመመልከት ነው። በኢኮኖሚ በኩል ስንመለከት ጫት ለአምራቹም፣ ለነጋዴውም፣ ለቸርቻሪውም ከፍተኛ ጥቅም ያስገኛል። በአነስተኛ ቦታ ላይ ሰፊ ምርት በማምረት የተሻለ ጥቅም የሚያስገኝ በመሆኑ ኢኮኖሚያዊ ጠቀሜታ አለው። በሌላ በኩል ደግሞ የሚያስከትላቸው ማህበራዊ፣ ኢኮኖሚያዊ፣ የጤና ችግሮች አሉት። ስለዚህ በሁለቱ መካከል የተወሳሰበ እና እርስ በርሱ የተጠላለፈ ጉዳይ ስለሆነ ጥቅምና ጉዳቱን በመመልከት አወዛጋቢ ጉዳይ የሚለው ነገር ሊመጣ ችሏል። በኢትዮጵያ የጫት ጉዳይ መንታ ገጽታዎች እንዳሉት ይነገራል። በአንድ በኩል በሀገሪቱ ኢኮኖሚ ውስጥ ቁልፍ ሚና ከመጫወት ባለፈም የአያሌ የህብረተሰብ ክፍሎች የህልውና መሰረት ነው። የጫት ቃሚው ህዝብ ቁጥር በየዓመቱ በእጅጉ እየጨመረ መምጣቱን ተከትሎም ምርቱ በዛው መጠን እያደገ ሄዷል። ከዚሁ ጎን ለጎን በጫት ምርትና ንግድ ሂደት ውስጥም ህይወቱን የሚመራው ማህበረሰብ ክፍልም ቀላል በማይባል መጠን አሻቅቧል። ኢብሳ አብዱራህማን እባላለሁ። እዚህ ቁጭ ብለን ጫት የምንቀነጥሰው ሰዎች ወደ 100 እንጠጋለን።
ከደጅ ሆነው ከገበሬ ላይ ጫት የሚያመጡ ሰዎች ብዛትም 100 ይሆናል። በአጠቃላይ እዚህ ቤት ውስጥ እስከ 300 ሰዎች ይሰራሉ። ከቀኑ 11 ሰዓት ጀምሮ ሌሊቱን ሙሉ በማደር እስከ ረፋዱ 4 ሰዓት ድረስ ጫቱን እያስተካከለን እንቆያለን። የሚከፈለን የገንዘብ መጠን እንደ ስራው ባህሪና እንደ ሰራተኛው ችሎታ መጠን ይለያያል። በቀን ከ150 እስከ 200 ብር እናገኛለን። እዚህ ከሚሰሩ ሰራተኞች ውስጥ ከ4 እስከ 7 የሚደርሱ የቤተሰብ አባላት ያሏቸው አሉ። ሁሉም እዚህ ከሚያገኙት ገቢ ቤተሰቦቻቸውን ያስተዳድራሉ። እኔን እንኳን ብትወስድ 2 ሚስቶች ነው ያሉኝ። ሁለቱንም የማስተዳድረው እዚሁ ሰርቼ በማገኘው ገቢ ነው። ከሁለት አስርት ዓመታት ወዲህም ጫት ቀደም ሲል በማይታወቅባቸው የሀገራችን ክፍሎችም ተስፋፍቷል። በአሁኑ ወቅትም በአማራ ክልል ባህር ዳር አካባቢና በትግራይ ክልል አንዳንድ አካባቢዎች የጫት እርሻዎችን ማየት የተለመደ ሆኗል። ጫት በሚበቅልባቸው የአገሪቱ ክፍሎች ያሉ ገበሬዎችም ለእህል ምርት የሚጠቀሙባቸው መሬቶች ለጫት እርሻ እየዋሉ ይገኛሉ። ይህ አወዛጋቢ ቅጠል በአገሪቱ አጠቃላይ ምጣኔ ሀብት ውስጥም ጉልህ ሚና መጫወት ከጀመረ ሰነባብቷል። በተለይም ካለፉት 2 አስርት ዓመታት ወዲህ ቁልፍ ከሚባሉ የውጭ ንግዶች መካከል ተመድቧል። ጫት ዋነኛ የውጭ ምንዛሪ ምንጭ መሆን ከጀመረም ከራርሟል። በ2007 ዓ.ም ኢትዮጵያ ከጫት ምርት የውጭ ንግድ ከ272 ሚሊዮን የአሜሪካ ዶላር በላይ አግኝታለች። በአሁኑ ወቅትም ሀገሪቱ በዘርፉም ከ828 ሚሊዮን ብር በላይ የሚጠጋ ግብር ከጫት ሰብስባለች። ምርቱ በውጭ ገበያም ጭምር ተፈላጊነቱ እየጨመረ በመምጣቱ ከጫት የሚገኘው ገቢ መጠን እየጨመረ መጥቶ አሁን ቀዳሚ ከሚባሉት የሀገሪቱ የውጭ ምንዛሪ ምንጮች መካከል ለመፈረጅ በቅቷል። ከንግድ ሚኒስቴር በተገኘ መረጃ መሰረት ኢትዮጵያ ከ2006 እስከ 2008 ዓ.ም ከጫት የውጭ ንግድ 840 ሚሊዮን የአሜሪካ ዶላር አግኝታለች። አገሪቱ ከጫት የውጭ ንግድ የምታገኘው ገቢ በመጪዎቹ 5 ዓመታት ወደ 1.5 ቢሊዮን ዶላር ከፍ ይላል ተብሎ ይገመታል። ከጥቂት አስርት ዓመታት ወዲህ ጫት በተለያዩ ቡና አምራች ክልሎች የሰብልና የቡና ተክል ማሳዎችን በመሻማት በግብርናው ዘርፍ ለተሰማራው የህብረተሰብ ክፍል ቁልፍ የገቢ ምንጭ ሆኗል። ከ6 ዓመታት በፊት የተካሄደ ጥናት በመላው ሀገሪቱም 160 ሺህ ሄክታር የእርሻ መሬት በጫት ተክል መሸፈኑን ያመለክታል። በጫት ማምረት ሥራ ላይ የተሰማራው የሀገሪቱ ገበሬ ቁጥርም ከ2 ሚሊዮን በላይ እንደሚሆን ይገምታል። ጥናቶች እንደሚያመለክቱት አርሶ አደሩ ጫትን ለማምረት የሚበረታታው ከሰብል ምርቶች እስከ 3 እጥፍ ድረስ ገቢ ስለሚያስገኝለት ነው። ጫት በሌላ በኩል ደግሞ በሚሊዮን የሚቆጠሩ የህብረተሰብ አካላትን በተለይም ወጣቱን ክፍል ለሱስ በመዳረግ ለከፋ ኢኮኖሚያዊ፣ ማህበራዊ፣ የጤና ቀውስ ምክንያት በመሆን ላይ ይገኛል። ለ20 ዓመት ቅም ያለው ማለት ነው። ለ20 ዓመት ስቅም ግን ብዙ ነገር አጥቻለሁ። በቀን ያው ከ100 ብር በላይ ታወጣል። ፖዚቲቭ ሆንኩ። ፖዚቲቭ ስትሆን ጫት ነው ፖዚቲቭ ያደረገኝ ብዬ ብል ራሱ እኔ ማጋነን አይሆንብኝም። ያው ስትቅም አታስተውልማ። ስለ ፍቅር አላቅም፣ ምንም ነገር አላቅም። ልጅ ማሳደግ ነው። የሆነ ሰው አፈቀርኩ፣ በቃ እሱ ፖዚቲቭ ነበር፣ በቃ ወደድኩት ብዬ እሞታለሁ አለ። በጫት ነው የተገናኘ ነው ማለት ነው። ጫት ባልቅም ኖሮ ማስተውል ቢሆን ኖሮ ከሱ ጋር ማንገናኝም ነበር። ዶክተር የራስ ወርቅ አድማሴም በሐረርና ሶሳ ከተሞች ጫትን በማስመልከት በተጠቃሚው እንደዚሁም በቤተሰብ ዘንድ የሚፈጥረውን ማህበራዊና ኢኮኖሚያዊ አሉታዊ አንድምታዎችን የዳሰሰ ጥናት አካሂዷል። እንደ ዶክተር የራስ ወርቅ ጥናት ጫት ማህበራዊ ግንኙነትን ያጠናክራል ከሚባለው ውጭ ይህ ነው ተብሎ ሊነገር የሚችል ፋይዳ የለውም። ይህ ማህበራዊ ግንኙነት የሚባለው ፋይዳም ቢሆን የሚቆየው ላፍታ ብቻ ሲሆን ከዚህ ይልቅ ጫት በሰዎች ጤንነት፣ ማህበራዊ ህይወትና ኢኮኖሚያዊ ሁኔታ ላይ የሚያስከትለው አሉታዊ ተጽዕኖ ከፍተኛ ነው። መጥፎውን ብቻ ሳይሆን ሆን ተብሎ የጫት ጠቀሜታን በሚመለከት በየጊዜው ጥያቄ ውስጥ ይገባ ነበር። እንዲያስታውሱ መላሾች ጫትስ ጠቀሜታ አለው ወይ እየተባለ ይጠየቅ ነበር። ስለዚህ ከዛ ያገኘነውን ደግሞ የጫት ጠቀሜታ በጣም ስስ የሆነ ጠቀሜታም ተነስቷል። ነገር ግን ወዲያው ጠቀሜታውን ያነሱና ግን ያ ጠቀሜታ የተባለው ጊዜያዊና
ዘላቂ ያልሆነ እንደሆነ ያሳያሉ። ለምሳሌ ይሄ ሶሻል ፋሲሊቴሽን የሚባለው የሰውን ግንኙነት ያሟሙቃል፣ ሰውን ግንኙነት ያፋፍማል፣ በሰዎች መካከል ያለውን ግንኙነት የሚል ይጥሉና ወዲያው ግን ይሄ ምርቃና እስኪሰምር ድረስ ነው። ወዲያው ጫት ቃሚዎቹ ወደ ምርቃና በሚገቡበት ጊዜ ሁሉም በየራሱ ሀሳብና በየራሱ ጉዳይ ተመስጦ በጭራሽ መነጋገሩም ሁሉ ይቆማል። ስለዚህ ጊዜያዊ ነው ያም ቢሆን ይላሉ። እንደገናም ደግሞ የሌሎች ጠቀሜታ የሚሏቸውን ነገሮች በሚያነሱበት ጊዜ እንደዚሁ መልሰው አነስተኛ እንደሆነ ያሳያሉ። በሀገራችን በአንዳንድ ጫት በሚዘወተርባቸው ቦታዎች ከጫት ጋር ተያይዞ የሚፈጸሙ የወንጀል አይነቶች እንዳሉ መረጃዎች ይጠቁማሉ። ከጫት ተጠቃሚነት ጋር ተያይዞ የሚመጣው ሱስ በስነ ልቦና፣ በጤናና በአእምሮ ላይ ጉዳት እንደሚፈጥር የሕክምና ባለሙያዎች ይናገራሉ። ከነዚህ ባለሙያዎች መካከል ለበርካታ ዓመታት በአእምሮ ሕክምና ዘርፍና በማስተማር ጭምር አገልግሎት በማበርከት ላይ የሚገኙት በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል መምህርና ሐኪም የሆኑት ዶክተር መስፍን አርያም ጫት በአእምሮ ጤና ላይ የሚያስከትለው ተጽዕኖን በተመለከተ እንዲህ ነው የሚሉት። ጫት ውስጥ ያሉ ንጥረ ነገሮች በተለይ እነኛ አነቃቂ የምንላቸው ካቲንና ሜታካቲን የነሱ መጠን በሰውነታችን ውስጥ በጨመረ ቁጥር አንደኛ የእንቅልፍ ሁኔታ እያነሰ ይሄዳል። ሁለተኛ ሱሱ እየጨመረ ይሄዳል። ሶስተኛ ጫቱን በምናኝክበትና የታኘከው ጫት በሚያልፍባቸው አካባቢዎች ሁሉ የጤና ችግሮች እየተከሰቱ ይሄዳሉ። የአፍ፣ የጥርስ፣ የጉሮሮ፣ የጨጓራ፣ የአንጀት የመሳሰሉ ሁሉ እንደዛው ጉዳት እየደረሰባቸው ይሄዳሉ። ከዛ በላይ ደግሞ ጫቱ ተነጥሮ ወደ የደም ስርዓታችን ስለሚገባ እንግዲህ ያ ደግሞ ምንድነው ወደ አእምሮ ወደ አንጎል ላይ የሚሄድ አቅም ይኖረዋል። ስለዚህ ወደ አንጎል ላይ በሚሄድበት ጊዜ መቀዝበዝ፣ መፍጠን የመሳሰሉት ነገሮች ሁሉ ሊከሰቱ ይችላሉ። እንግዲህ እንቅልፍ ማጣቱን ጨምሮ ማለት ነው። ስለዚህ ማህበራዊ ችግሩ ከገንዘብ ጋር የተያያዘ ነው። ማህበራዊ ችግሩ ከጊዜ ጋር የተያያዘ ነው። ስለዚህ የሚፈለገውን የጫትን እርካታ ለማግኘት ለረጅም ጊዜ ቁጭ ማለት ሊመጣ ይችላል። ያ ቁጭ ማለት ደግሞ ከስራ ጋር ይያያዛል። የስራ ጊዜ ይባክናል፣ የስራ ጊዜ ይጠፋል እና ከዚያ ባሻገር ደግሞ የጫቱን የጎንዮሽ ውጤት ለማጥፋት ተብሎ ደግሞ የሚወሰዱ ነገሮች ሊኖሩ ይችላሉ። ከጫቱ ጋር የሚወሰዱ ነገሮች ይኖራሉ። ሲጋራ ይጤሳል፣ ሺሻ ይጤሳል። እነኚህ ሁሉ ነገሮች ለጤና የሚመከሩ አይደሉም። በስነ አእምሮ ሕክምና አገልግሎት የካበተ ልምድ ያላቸውና የራሳቸውን የግል የስነ አእምሮ የሕክምና ተቋም በማቋቋም ለህብረተሰብ አገልግሎት በማበርከት ላይ የሚገኙት ዶክተር ዮናስ ባህረ ጥበብ በበኩላቸው ጫት በአእምሮ ጤና ላይ የሚያስከትለው ጉዳት በተመለከተ ይህን ይገልጻሉ። ጫት የአእምሮ ህመምን ሊያባብስ ይችላል። የአእምሮ ህመምን ሊቀሰቅስ ይችላል። ምን ማለት ነው ይሄ? ከዚህ በፊት ምንም የአእምሮ ህመም ያልኖረው ሰው በሰላም የሚኖር ሰው ጫት ክሞ የአእምሮ ህመም ሊቀሰቀስበት ይችላል። ምክንያቱም የአእምሮ ህመም መንስኤዎች 3 ናቸው። አካላዊ፣ ስነ ልቦናዊና ማህበራዊ ነገሮች ናቸውና ጫት ከአካላዊ የአእምሮ ህመም መንስኤ ስር የምንመድበው ተክል ነው። ጫት አብዝተው ለረጅም ጊዜ የሚጠቀሙ ሰዎች ጫትን የሚጠቀሙ ሰዎች ራሱ ምን አይነት ጉዳት ይደርስባቸዋል ከተባለ ለመጀመሪያ ጊዜ ቅሞ ራሱን ስቶ እየለፈለፈ እየተጠራጠረ ሰው ሳይናገር ድምጽ እየሰማ እየተወራጨ ሰው ለመማታት እየሞከረ እንደዛ አይነት የአእምሮ ህመም ሊገጥመው ይችላል። ለዚህ መረጃም አለ፣ የተጠኑ ጥናቶች አሉ። በአንድ ጊዜ በአንድ ሴሽን ማለት በአንድ ጫት ሴሽን ብቻ ሰዎች ቅመው የማያክሰው ልክ የአእምሮ ህመም ጀምሮት በማግስቱ እንትን ላይ ይችላል። በሌላ በኩል ጫት በህፃናት ልጆች ላይም ከፍተኛ ጉዳት እያደረሰ እንደሆነ አንዳንድ ጥናቶች ያመለክታሉ።
ከነዚህ መካከል በፎረም ፎር ሶሻል ስተዲስ አማካይነት በአዲስ አበባ ዩኒቨርሲቲ በታሪክ የትምህርት ክፍል መምህርና ተመራማሪ የሆኑት ዶክተር ግርማ ነጋሽ የተካሄደው ጥናት አንዱ ነው። ዶክተር ግርማ ጫት በብዛት በሚመረትባቸው በኦሮሚያ ወዳይ እንዲሁም በደቡብ ህዝቦች ክልል በወንዶ ገነት አካባቢዎች ባደረጉት ጥናት ከ7 እስከ 16 ዓመት የሚሆናቸው ህፃናትና ልጆች በጫት ማደራጀትና ንግድ ሥራ ውስጥ በመሰማራታቸው የሚደርስባቸው ማህበራዊ የትምህርትና የጤና ተጽዕኖ እንዳለ ያሳያሉ። በጥናቱ መሰረትም ህፃናቱና ልጆቹ በጫት ሥራ ላይ ለመሰማራት ሲሉ ትምህርታቸውን ያቋርጣሉ። ትምህርት ቤት የገቡትም ቢሆን ከትምህርት ቤት ይቀራሉ፣ ያረፍዳሉ ወይንም ቀድመው ከትምህርት ቤት ይወጣሉ። የጫት ማደራጀቱ ሥራ በምሽት ጭምር የሚከወን በመሆኑ ልጆቹ ያለበቂ እንቅልፍ ትምህርት ቤት ስለሚመጡ በክፍል ውስጥ ትምህርታቸውን በሚገባ መከታተል ይሰናቸዋል። በተጨማሪም በዚሁ የጫት ሥራና ከዚሁ በሚያገኙት አነስተኛ ጥቅም በመታለል ለጋ ህፃናት ሳይቀሩ ራቅ ካሉ አካባቢዎች ጭምር ትምህርታቸውን በመተው ወደ እነዚህ የጫት ንግድ ማዕከላት በመፍለስ ያላንዳች ጠባቂና ከልካይ ወደ ጫት ሱስ ከመግባታቸውን ባሻገር ለተለያዩ ማህበራዊ፣ ኢኮኖሚያዊ፣ የጤና ችግሮች እንደሚጋለጡ ጥናቶች ያመለክታሉ። ከጫት ጋር ተያይዞ የሚመጣውን ሱስ አሉታዊ ጎን ለመቀነስ ጫት በሚዘወተርባቸው አካባቢዎች ከስር መሰረቱ የመከላከል ስራዎች እየተሰሩ ይገኛሉ። ወጣቱን የጫት ሱስ ተገዢ እንዳይሆን በከፍተኛ ትምህርት ተቋማት የመከላከል ስራም እየተሰራ ይገኛል። የጫት ምርትና ተጠቃሚነት በትምህርት ተቋማት አካባቢዎች መዘውተሩ ተማሪዎች በአንድም ሆነ በሌላ መልኩ ለጫት ሱስ ተጋላጭ መሆናቸው አይቀሬ መሆኑን ይገልጻል። ጫት አንዱ እጽ ከሚባሉት ነገሮች ውስጥ አንዱ ነው። ሌላው ሐሺሽ ነው፣ ሌላው መጠጥ ነው። በዚህ መልኩ የከፋፈልናቸው ነገሮች አሉና እዚህ ላይ የሚወሰዱ እርምጃዎች አሉ። ለምሳሌ ከማህበራዊ አገልግሎት ጀምሮ ከዩኒቨርሲቲው ሰስፔንሽን እስከ ማድረስ የሚያደርስ እርምጃ ያስወስዳል በዚህ ኮድ ኦፍ ኮንዳክት። ይህንን ተግባራዊ ለማድረግ እንግዲህ የምንጠቀምባቸው አንድ የተማሪዎችን የጸረ እጽ ክለብን፣ ከዛ ውጭ ደግሞ ተማሪዎች መኝታ ቤት ተቆጣጣሪዎችን፣ የግቢ ጥበቃዎችን በመሳሰሉት በሚቀርብልን መሰረት በዲሲፕሊን ኮሚቴያችን ወይም በዲሲፕሊን አስፈጻሚዎቻችን አማካኝነት የምንወስደው እርምጃ አለ። ከዛ መልስ ግን ብዙ መሰራት ያለባቸው ነገሮች አሉ። ከኮሚኒቲው ጋር ተያይዞ የሀረማያ ዩኒቨርሲቲውና ኮሚኒቲው በጋራ ኮሚኒቲው ሲባል ከመስተዳድር አካላት፣ ከፖሊስ፣ ከቀበሌ መስተዳድሮች፣ ከሃይማኖት አባቶች ጋር በመሆን የዚህን በተለይ ጫትን ጎጂነትን በተመለከተ ያለው ግንዛቤ ማለስተኛ ስለሆነ ያንን በማስፋት ነገድ እንግዲህ አሁን የተጀመሩ ስራዎች አሉ። በጫት ሱስ ስር የወደቀውን የህብረተሰብ ክፍል ለመታደግ የሚሰራው ስራም በትምህርት ቤቶች ብቻ የተገደበ ሳይሆን ወደ ህብረተሰቡ ገብቶ ለማስተማርና ቀናውን መንገድ ለመጠቆም በጸረ ሱስ ማህበራት እንቅስቃሴዎች ይደረጋሉ። ከጫት አሉታዊ ተጽዕኖ ተላቆ ወጣቱን ከሱስ ለመታደግ መንግስትና ጉዳዩ የሚመለከታቸው አካላት በአንድ ላይ ተባብረው ሊፈጽሙ የሚገባቸው ተግባራት እንዳሉ ምሁራኑ ያሳስባሉ። የግድ ጫትን ከኢትዮጵያ ገጽ እናጠፋለን ተብሎ ወደ ሙሉ ህገወጥነት ማወጅና ማሳደድ ከመግባት በሌላ በኩል ደግሞ አሁን ያለው ሁኔታ እንዳለ ይቀጥል። ለምሳሌ በትምህርት ቤቶች አካባቢ ጫት መሸጥ፣ ለህፃናት ጫት መሸጥ እና የጫትን ያለምንም ይህ ነው የማይባል ቀረጥ መሸጥ አይነት ነገር መቅረት አለበት። ምንድነው መደረግ አለበት ብዬ የማስበው ነው ትምህርት ቤት ላይ ማተኮር የሚያስፈልግ ይመስለኛል። የትምህርት ቤት ካሪክለም ላይ ማተኮር በጣም የሚቀለው ነገር እሱ ነው። በጣም ቺፕ ነው። በቀላሉ ብዙ ሰው መድረስ የሚቻለው ትምህርት ቤት ነው እና ከኤሌመንተሪ ጀምሮ ስለ ጫት ማስተማር የሚያስፈልግ ይመስለኛል። ከኤሌመንተሪ ጀምሮ እስከ ሃይ ስኩል ድረስ ጫት ምንድነው ጥቅሙ፣ ምንድነው ጉዳቱ፣ ከአይምሮ ህመም ጋር ምንድነው የተያያዘው? ምክንያቱም ጫት ችግራችን ነው፣ ትልቅ ችግራችን ነው። በአዋጅ የምናቆመው ነገር አይደለም። ከዛሬ ጀምሮ እንደዚሁም ብለን የምናቆመው አይደለም። ምን ይፈልጋል? የአቲቲዩድ ሽፍት ይፈልጋል።
ዶክተር ሰለሞን ተፈራ በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል ተባባሪ ፕሮፌሰርና በዘውዲቱ መታሰቢያ ሆስፒታል የአእምሮ የሱስ ሕክምና አገልግሎት ክፍል ኃላፊና የኢትዮጵያ የአእምሮ ሐኪሞች ማህበር ፕሬዝዳንት በበኩላቸው በመፍትሄነት የሚያነሱት ሐሳብ አለ። በሀገራችን ተጨባጭ ሁኔታ ጫትን ከሀገራችን ጨርሶ ማጥፋት ይቻላል የሚል እምነት የለኝም። ካለው ታሪካዊ እና ማህበራዊ እውነታ አንጻር በፊት የተደረጉ ሙከራዎችንም አውቃለሁ። ስለዚህ ያ እንደተጠበቀ ሆኖ ጫትን አደጋ በማያስከትል ሁኔታ፣ ችግር በማያስከትል ሁኔታ እንዲቀጥል ማድረግ የሚቻልባቸው ዘዴዎች አሉ። አጠቃላይ መመሪያዎች አሉ። የመጀመሪያው መመሪያ ዲማንድ ሪዳክሽን ይባላል። ፍላጎትን መቀነስ። ፍላጎትን መቀነስ ማለት አዳዲስ ቃሚዎች እንዳይፈጠሩ ማድረግ፣ ለአደጋ ተጋላጭ የሆኑ እድሜያቸው ያልደረሰ የጤና ችግር ያለባቸው ሴቶች፣ በተለይ በእርግዝና በመውለድ እድሜ ውስጥ ያሉ በእድሜ የገፉ ሰዎች፣ እነዚህ ተጋላጭ የህብረተሰብ ክፍል የሚባሉት እንዳይጠቀሙ እነሱን መጠበቅ። እነዚህን ነገሮች ለማድረግ ደግሞ የህግ ማዕቀፎች ያስፈልጋሉ። ለምሳሌ የእድሜ ገደብ የለም በግልጽ ለጫት። ከስንት ዓመት በታች ነው ጫት አሁን ለአልኮሆል ለምሳሌ የወሰድን እንደሆነ ለቢራና መሰል መጠጦች እድሜያቸው ከ18 ዓመት በታች ለሆኑ የማይሸጥ ወይም ደግሞ እድሜያቸው ከ18 ዓመት በታች ለሆኑ የተከለከለ ይላል። ጫትን በተመለከተ እንደዚህ ግልጽ የሆነ የእድሜ ገደብ የለም። ስለዚህ ይህን የህግ ማዕቀፍ አድርጎ የፖሊሲና የህግ ማዕቀፍ አዘጋጅቶ ተግባራዊ ማድረግ ይጠይቃል። የእድሜ ገደብ፣ ሌሎች ተጋላጭ የሆኑ የህብረተሰብ ክፍሎች። ከዚሁ ጋር ተያይዞ ደግሞ ተከታታይነት ያለው ትምህርት በትምህርት ቤቶች መስጠት ያስፈልጋል። ከትምህርት ተቋማት በስንት ሜትር ራዲየስ ነው ጫት ቤት መከፈት ያለበት? ሌላው ሰፕላይ ሪዳክሽን የሚባል ነው። እንግዲህ አቅርቦትን መቀነስ። በአሁኑ ሰዓት በሀገራችን እየተደረጉ ያሉ በርካታ ጥናቶች እንደሚያሳዩት ከአሁን በፊት ጫት አብቃይ ያልነበሩ አካባቢዎች እንኳን በሰፊው ጫትን እያመረቱ ወደዚህ ስራ የገቡበት ነው። የጫት ምርት በየጊዜው እየጨመረ የእርሻ መሬቶች በጫት እየተተኩ ነው። ምክንያቱም ለአምራቹ በትንሽ መሬት ላይ በትንሽ ድካም ብዙ ብር የሚገኝበት ዘርፍ ሆኖ ስለተገኘ ማለት ነው። ስለዚህ በግብርና ባለሙያዎች በመንግስትም ይህንን ሁኔታ ለመቀየር ከፍተኛ ትኩረት መስጠት ያስፈልጋል። ጫት የሚመረትበት ሁኔታ፣ ጫት የሚዘዋወርበት የሚሸጥበት ሁኔታ፣ ጫት ደግሞ የሚቃምበት ሁኔታ በሕግ ሊወሰን ይገባል። በማህበራዊና ኢኮኖሚያዊ ጉዳዮች ላይ ጥናትና ምርምር በማድረግ የሚታወቀው ማህበራዊ ጥናት መድረክ ወይንም ፎረም ፎር ሶሻል ስተዲስ አወዛጋቢ በሆነው ጫት ዙሪያ መወሰድ ስለሚገባው መፍትሄ በተመለከተ የሚመለከታቸው አካላት እንዲነጋገሩ ለማስቻል የተለያዩ መድረኮችን አዘጋጅቷል። ከነዚህ መድረኮች ከተነሱ ሀሳቦችና በጉዳዩ ላይ ከተደረጉ ጥናቶች በመነሳት የጫት አወዛጋቢነት ትኩረት ሊሰጠውና መፍትሄ ሊበጅለት የሚገባ መሆኑን ነው የመድረኩ የምርምርና ትምህርት ክፍል አስተባባሪ ዶክተር አስናቀ ከፋለው የሚናገሩት። እኛ እንደ ኤፍኤስኤስ እንደ ጥናት ተቋም የምናየው ምንድነው? አሁን ባለንበት የኢትዮጵያ ሁኔታ ጫትን መከልከል፣ ማውገዝ የሚያዋጣ አይደለም። ያለውንም ሁኔታ እንዳለ ይቀጥል ማለት የሚያዋጣ አይደለም። በተለይ አሁን በምንመለከት ጥናቶቻችን የሚያሳዩን በሰፊው ያወጡት ሀቅ ምንድነው? ጫት በሰፊው እየተስፋፋ ነው። ድሮ ያልተለመደባቸው ክልሎች ያልተለመደባቸው አካባቢዎች እየሄደ ነው። በጣም ብዙ ወጣት ጫት የመቃም ባህል ውስጥ እየገባ ነው። ይሄንን እንዴት ልናርቅ እንችላለን? የፖሊሲ አማራጮቹ ምንድናቸው? እኛ በዋነኝነት ከጥናቶቹን ተመርክዞ ያገኘነው ሀሳብ ምንድነው? አሁን ባለንበት ሁኔታ መንግስት ጫት ምርቱን በመተው የምርቱ ሁኔታዎች ላይ ሳይገባ እንኳን አሻሻጡ እንዴት ይሸጥ፣ የት ይሸጥ፣ የት ይቃም የሚለውን እንዴት ህጻናቶች ጫትን ሊገዙ ይችላሉ አይችሉም? ላይክ አልኮልን ለመሸጥ 18 ዓመት በታች
የተከለከለ ነው ይላሉ። አሁን ብዙዎቹ የቢራ ፋብሪካዎች ጫትን እስከ 18 ዓመት በታች ያሉ ሰዎች እንደልባቸው ሊገዙ ይገባል። መንገድ፣ ትምህርት ቤት አካባቢ ጫት፣ ሜዳ ላይ ሰዎች፣ አዛውንቶች፣ ጎልማሶች ልጆች ከትምህርት ቤት በሚወጡና በሚገቡበት ቦታ ላይ ሰዓት ላይ ቁጭ ብሎ ጫት የሚቆሙበት ሁኔታ ነው ያለው። በቀላሉ እንዲያው ምግብ እንደመብላት ውሃ እንደመጠጣት በጣም የተለመደ ነገር እየሆነ ስለሆነ ይሄ ደግሞ ለወደፊቱ በወጣቱ በህፃናት ላይ የሚያመጣውን ጠንቅ መመርኮዝ መንግስት ቢያንስ ጫት እንዴት ይቃም፣ እንዴት ይሸጥ፣ የት ይሸጥ በሚሉት ጉዳዮች ላይ ፖሊሲ ማውጣት አስፈላጊ ነው።